ሰላም ጤና ይስጥልኝ። ከኢማን ስቱዲዮ ተገናኝተናል። አብዛኞቻችን ዛሬ ይዤላችሁ የመጣሁት ሐሳብ ምናልባት የብዙዎቻችን ህይወት መስመር ሊቀይር የሚችል እውነታ ነው። እስቲ አንድ ጥያቄ ልጠይቃችሁ። በየቀኑ ጠዋት ስትነቁ የምታደርጉት የመጀመሪያው ነገር ምንድነው? ስልካችሁን ማንሳት? በየቀኑ ማታ ከመተኛታችሁ በፊትስ የመጨረሻው የምታዩት ነገር ምንድነው? አሁን ስልካችሁን አይደለም? ይህ ቪዲዮ በዋነኛነት ስልክ እጃችሁ ላይ ኖሮ በማንኛውም ሰዓት ኢንተርኔት መጠቀም ለምትችሉት ነው። እኛ ሁል ጊዜ የምንደግመው የተለመደ አንድ ምክንያት አለን። ለመማር ጊዜ የለኝም፣ ራሴን ለመቀየር ሰዓት አጣሁኝ፣ ቁርአን ለመቅራትና ለመስገድ ትኩረት አጣሁ እንላለን። እስከ መጨረሻው አብራችሁን ቆዩ። አሁን ይህ ቪዲዮ እያያችሁ ከሆነ ስልካችሁ ላይ የስክሪን ታይም ላይ ወይም የስልክ አጠቃቀም ሰዓታችሁን ሄዳችሁ እንድታዩ እጋብዛችኋለሁ። በጣም ትደክማላችሁ። ቢሆንም የሆነ ጊዜ አላችሁ። በየቀኑ 3 ሰዓት፣ 4 ሰዓት፣ አንዳንዴም 6 ሰዓት ሙሉ በማይጠቅሙ ሰዎችን በማይገነቡ አጫጭር ምስሎችና በሶሻል ሚዲያ ላይ ስክሮል ስታደርጉ ስንት ሰዓት እንደምታጠፉ ታውቃላችሁ? በሳምንት ስናባዛው ወደ 28 ሰዓታት ይደርሳል። በወር ደግሞ ከ100 ሰዓት በላይ ይሆናል። ይህ ማለት በወር ውስጥ ሙሉ 4 ቀናትን ሙሉ ቀን ሌሊት ምንም ሳናደርግ ስልካችሁ ውስጥ ተቀብራችኋል ማለት ነው። በጣም የሚያሳዝነው ነገር ግን ምንድነው? የምናያቸው ነገሮች እኛን የሚጠቅሙ አይደሉም። የማይረቡ ጭቅጭቆች፣ የአውደልዳዮች ህይወት አንተን ወይም አንቺን ህይወት አንድ እርምጃ ወደፊት ፈቀቅ የሚያደርጉ ነገሮች። እኛ ግን በነፃ ውድ ህይወታችንን እንገብርላቸዋለን። እነሱ የእኛን እይታ ወይም ቪው አግኝተው በቢሊየን የሚቆጠር ብር ሲያፈሱ፣ እኛ ግን እዛው የቆምንበት ቦታ ላይ እንቀራለን። ላይ እየተከራከርክ ነው ጊዜ የሚያልፈው። ምን እያደረክ ነው? ይህ ነገር ሰዓት ማባከን ብቻ አይደለም፣ ህይወታችንና አእምሮአችን ጭምር እየመረዘው ነው። በሶሻል ሚዲያ ላይ የምናያቸው የሰዎች የውሸት የተስተካከለ ህይወት በእኛ ላይ የራሳችንን ህይወት የመጥላት የመደበርና የጭንቅ ስሜት ይፈጥርብናል። በተለይ በአሁኑ ሰዓት ደግሞ በኤአይ ጄኔሬት በሚደረጉ የተለያዩ አሳዛኝ የሆኑ ቪዲዮዎች በመስራት ሰዎችን ላይቭ ላይ ራሱ የማታለል፣ የማሳዘን፣ የማጭበርበር ስራ ይሰራሉ። እኛም እውነት መስሎን ሙሉ ላይቭን በለቅሶን ጨርሰዋለን። እነሱ ቢጠቅማቸውም ባይጠቅማቸውም በእኛ ግን በማሳዘናችን ብዛት ህይወት ባዶ ክፉ እያልን ራሳችንን እናስጨንቃለን፣ እንረግማለን። ለምን? እነሱ በሰሩት የውሸት የላይቭ ቪዲዮ፣ የውሸት ምስል፣ የውሸት ለቅሶና ሀዘን እውነት ቢሆን እንኳን ያየናቸው ነገሮች ላይ ተሞርክዘው እነሱ የራሳቸውን የኤአይ ፈጠራ እየፈጠሩ በእስረት ምስሎች እኛን በማሳዘን ህይወታችንን ወደ ጭንቅ ብቻ የሚያመሩ ሆነው ተገኝተዋል። ይህ በጣም አደገኛ የሆነው የውሸት ምስል፣ የውሸት ቪዲዮ በዚህ ላይ እባካችሁን ውዶቼ፣ እርግጠኛ ነኝ አይታችኋል፣ ግን ልብ አላላችሁም። እናም ራሳችሁን አይናችሁን ከእንባ ጠብቁ እያልኩኝ ከምንም በላይ ደግሞ መንፈሳዊ ህይወታችን ላይ የሚያመጣው ጉዳት ከባድ። ልባችን ለፈጣሪ የሚሰጠውን ሰዓት ይነሳል። ቁርአን ስንቀራው ወዲያው ይደብረናል፣ ትኩረታችን ይበተናል። ስልካችን ላይ ግን 2 ሰዓት ሙሉ ብንጠቀም አሰልቺ አይሆንብንም። ለምን መሰላችሁ? አእምሯችን ሱስ ውስጥ ለመደበቅ ነው። ሱስ ውስጥ የከተቱን ደግሞ እኛ ሳናውቀው ህይወታችንን የወሰዱብን የሶሻል ሚዲያ አፕሊኬሽኖች ናቸው። ታዲያ መፍትሄው ምንድነው? እስከ መቼ ነው ህይወታችን በሌሎች ሰዎች ስክሪን የሚመራው? ያለን ህይወት አንድ ብቻ ናት። ዛሬ የምታባክናት እያንዳንዷ ሰከንድ ነገ ተመልሳ አትመጣም። እንዲሁም ሶሻል ሚዲያ ያለ አግባብ መጠቀም ለችግሮቻችን መፍትሄ አናመጣም። ዛሬውኑ ውሳኔ መወሰን አለብሽ። ዛሬውኑ ውሳኔ መወሰን አለብህ። ያ ጊዜ ያለኝም የምትለው ሰዓት ቆጥረህ አውጣና ለራስህ ጠቃሚ ነገር ላይ አውለው። በዛ ሰዓት ቁርአን ቅሪ፣ አምልኮሽን ተማሪ። በዛ ሰዓት ራስሽን የሚቀይር አዲስ
የኦንላይን ክህሎት ተማሪ ለምሳሌ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን ወይም ቋንቋ። በዚያ ሰዓት ወደፊት ህይወትሽን ግብ የምታሳኪበት እቅድ አውጪ። ስልኩ አንተን መቆጣጠር የለበትም፣ አንተ ስልኩን መቆጣጠር አለብህ። ማተኮር አለብን፣ ወደ ራሳችን ማየት አለብን። አንተ ከምንም በላይ ደግሞ መንፈሳዊ ህይወታችን ላይ የሚያመጣው ጉዳት ከባድ ነው። ልባችን ለፈጣሪ የሚሰጠውን ሰዓት ይነሳል። ቁርአን ስንቀራው ወዲያው ይደብረናል፣ ትኩረታችን ይበተናል። ስልካችን ላይ ግን 2 ሰዓት ሙሉ ብንጠቀም አሰልቺ አይሆንብንም። ለምን መሰላችሁ? አእምሯችን ሱስ ውስጥ ለመደበቅ ነው። ሱስ ውስጥ የከተቱን ደግሞ እኛ ሳናውቀው ህይወታችንን የወሰዱብን የሶሻል ሚዲያ አፕሊኬሽኖች ናቸው። ታዲያ መፍትሄው ምንድነው? እስከ መቼ ነው ህይወታችን በሌሎች ሰዎች ስክሪን የሚመራው? ያለን ህይወት አንድ ብቻ ናት። ዛሬ የምታባክናት እያንዳንዷ ሰከንድ ነገ ተመልሳ አትመጣም። እንዲሁም ሶሻል ሚዲያ ያለ አግባብ መጠቀም ለችግሮቻችን መፍትሄ አናመጣም። ዛሬውኑ ውሳኔ መወሰን አለብሽ። ዛሬውኑ ውሳኔ መወሰን አለብህ። ያ ጊዜ ያለኝም የምትለው ሰዓት ቆጥረህ አውጣና ለራስህ ጠቃሚ ነገር ላይ አውለው። በዛ ሰዓት ቁርአን ቅሪ፣ አምልኮሽን ተማሪ። በዛ ሰዓት ራስሽን የሚቀይር አዲስ የኦንላይን ክህሎት ተማሪ ለምሳሌ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን ወይም ቋንቋ። በዚያ ሰዓት ወደፊት ህይወትሽን ግብ የምታሳኪበት እቅድ አውጪ። ስልኩ አንተን መቆጣጠር የለበትም፣ አንተ ስልኩን መቆጣጠር አለብህ። ታዲያ መፍትሄው ምንድነው? እስከ መቼ ነው ህይወታችን በሌሎች ሰዎች ስክሪን የሚመራው? ያለን ህይወት አንድ ብቻ ናት። ዛሬ የምታባክናት እያንዳንዷ ሰከንድ ነገ ተመልሳ አትመጣም። እንዲሁም ሶሻል ሚዲያ ያለ አግባብ መጠቀም ለችግሮቻችን መፍትሄ አናመጣም። ዛሬውኑ ውሳኔ መወሰን አለብሽ። ዛሬውኑ ውሳኔ መወሰን አለብህ። ያ ጊዜ ያለኝም የምትለው ሰዓት ቆጥረህ አውጣና ለራስህ ጠቃሚ ነገር ላይ አውለው። በዛ ሰዓት ቁርአን ቅሪ፣ አምልኮሽን ተማሪ። በዛ ሰዓት ራስሽን የሚቀይር አዲስ የኦንላይን ክህሎት ተማሪ ለምሳሌ ቪዲዮ ኤዲቲንግ፣ ግራፊክ ዲዛይን ወይም ቋንቋ። በዚያ ሰዓት ወደፊት ህይወትሽን ግብ የምታሳኪበት እቅድ አውጪ። ስልኩ አንተን መቆጣጠር የለበትም፣ አንተ ስልኩን መቆጣጠር አለብህ። ራሳቸው ላይ አይጨክኑ። ማታ ሊተኙ ሲሉ እንኳን እንደዚህ ተሳሳትኩኝ ያስተካክሉዋል። ውድ የኢማን ስቱዲዮ ቤተሰቦች ይህ ቪዲዮ ለእኔም ለእናንተም ትልቅ የአነቃቂ ደውል እንዲሆን እመኛለሁ። ከዛሬ ጀምሮ የስልክ አጠቃቀማችን ቀንሰን ወደ ስራ የምንገባበት ቀን ይሁን። ይህ ቪዲዮ ህይወቱን እንዲቀይር ከዚህ ወጥመድ እንዲወጣ ለምትፈልጉት ውድ ጓደኛችሁ ወይም ቤተሰባችሁ አሁኑኑ ሼር አድርጉለት። ቻናላችን ሰብስክራይብ በማድረግና ላይክ በማድረግ አብራችሁን ሁኑ። እኔ ኢማን ስቱዲዮ እስክንገናኝ ድረስ ደህና ሰንብቱ። ሰላም።